እነሱም ተበታትነው መንገድ ላይ የሚተላለፈውን የእያንዳንዱን ሰው መረጃ ከእያንዳንዱ ሰው ጋር ከሚገኘው ቀሪን ጅን ይጠይቃሉ። በቅድሚያ የሚጠይቁት ይህ ሰው አሁን ወዴት ነው የሚሄደው ነው። ይህ ነው የመጀመሪያው ጥያቄያቸው። የነዚህ ቀሪን ጅን መልሶች ታዲያ ወደ ገበያ፣ ሆስፒታል፣ ዘመድ ጥየቃ፣ ለቅሶ ቤት፣ ትምህርት ቤት ምናምን የሚሉ ከሆኑ ችላ በመባል ይታለፋሉ። ይህ ለነሱ ምንም አይጠቅማቸውም። ዓላማቸውና ታርጌታቸው እኔ ዘንድ የሚመጡትን ሰዎች ለይቶ ማወቅ ብቻ ነው። ይህ ሰው ሼክ ሐሚድ ዘንድ ነው የሚሄደው የሚል መልስ ሲገኝ አሃ አሁን ነቃ ይላሉ። የዚህን ሰው መረጃ በሙሉ ከሰውየው ቀሪን ጅን ይወስዳሉ። የሰውየውን ስም፣ ለምንድነው ሼክ ሐሚድ ዘንድ የሚሄደው፣ አግብቷል አላገባም፣ ልጆች አሉት የሉትም፣ ንብረቱን ወዘተ መረጃ ይሰበስባሉ። ታዲያ እነዚህ ጅኖች እነዚህን ያገኟቸውን መረጃዎች ሰውየውን ዘንድ ከመድረሱ በፊት ማድረስ ይኖርባቸዋል። ለምሳሌ ሰውየውን ዘንድ ለመድረስ 15 ደቂቃ የሚቀረው ከሆነ ጅኖቹ መረጃውን ዘንድ በ2 ደቂቃዎች ውስጥ ማድረስ ይኖርባቸዋል። ጅኖች ፍጥነታቸው ይለያያል። በ2 ደቂቃዎች ውስጥ ትናንሽ ጅኖች ማድረስ የማይችሉ ከሆነ ይህንን መረጃ ከዒፍሪት ለሆነ ጅን ያስተላልፋሉ። መረጃው በዚህ መልኩ እኔ ዘንድ በፍጥነት ይደርሳል ማለት ነው። መረጃውን እንዳልረሳው ከፈለኩ ጅኑ እስከ መጨረሻው አጠገቤ እንዲቀመጥና ሹክ እያለ እንዲነግረኝ አደርገዋለሁ። ከዚያም ሰውየው ሲመጣ አንተ ገሌ ሆይ በማለት በስሙ ልጠራውና የራሱን መረጃ ልነግረው እችላለሁ። አንዳንዴም ግለሰቡ ስለራሱ ራሱ የማያውቀውን መረጃ ነግረዋለሁ። ለምሳሌ ስለራሱ እናቱ ያልነገረችውን ምስጢር ልነግረው እችላለሁ። አንተ አታውቅም፣ ከፈለክ ሄደህ እናትህን ጠይቃት እለዋለሁ። ሰውየው ይፈራል፣ ይደነግጣል፣ ይታዘዛል። በቃ ይህ ነው ሚስጥሩ። ይህ ለኛ ወሳኝ ነገር ነው። እንዲህ ካልነገርነው አንተን እንደ ተራ ሰው ነው የሚያየህ፣ እንደ ወልይ ሊመለከተህ አይችልም። በዚህ መልኩ ሰውየውን ካስፈራራ ነውና ካስደነገጥነው በኋላ ሰውየው ለመታዘዝ ዝግጁ ይሆናል። ሁሉን ነገር የወደፊቱንም ጭምር የማውቅ ይመስለዋል። ይታለላል። የምለውን ሁሉ ይፈጽማል ማለት ነው። ይህ ነው ወልይነት ታዲያ አይደለም። ይህ ገይብና የማይታየውን ያውቃል ብለህ እንድታስብ የማድረጊያ ዘዴ ነው። ለወደፊቱ ምን ላደርግ ምናምን ብለህ ብትጠይቀው የሚያውቀው ነገር የለም። ነገር ግን አላውቅም አይልህም። የመሰለውን ነግሮ ቀበጣጥሮ ይሸኛል። ለወደፊቱ እንዲህ አደርግ እንዲህ ብታደርግ